አንድ ወንድ ሁለትና ሶስት ሴት ለማግባት የመጀመሪያዋን ሴት ፍቃድ መጠየቅ አለበት ወይ ተብለው ተጠይቀው ነው እንግዲህ እንዴት አይነት መልስ እንደሚሰጡ ማለት ነው። ተስማምተናል። ሚስቶቻቸውን ደብቀው የሚያገቡ ሰዎች ኒካሃቸው ሰሒህ ነው። እንኳን ሚስት ማስፈቀድ አይደለም አባት ማስፈቀድ አልተገደድንም። ወንዶች አላህ አንፈሩ። አንዳንድ ጊዜ የሴት አስተሳሰብ ጭንቅላታቸው ውስጥ አታስገቡ። ሴቶቹ ምን ተመርተዋል መስላቸው? ኡስታዝ ይላሉ። እኔን እኮ ሳይነግረኝ ነው ያገባው እና ይበቃል ለታን ዲሪካው። አዎ ይበቃል። እኔ ሳልስማማ አንቺ ማነሽ? ሚስት እንጂ አምናል። አስሉ ወንድ ልጅ እኮ ለአባቱ ሚስቱን ይዞ አባዬ ይህቺ ሚስቴ ናት አግብቻታለሁ ብሎ ነው የሚያስተዋውቀው እንጂ አባት ሄዶ ካጨለት አልሐምዱሊላህ፣ ካላጨ ግን አባት ይስማማ አይስማማ ሸርጥ አይደለም። فما بالك بالزوجة. السلام عليكم ورحمة الله وبركاته. እንግዲህ ምንድነው ያው እኔ ካንቺ ውጭ ሚስት የለኝም እያለ ከሶስቱ ጋር ተደብቆ አሽሽ ገዳሜ እንዲል ስልጣን ሰጥቶታል ማለት ነው። በዚህ መሰረት እንግዲህ የመጀመሪያ ሚስት አግብተህ መጽሐፍ ቅዱስ ትንቢተ ሚልክያስ ላይ ቅድም ያየነው የልጅነት ሚስትህን አታልሃል ነው ብሎ የሚናገረው። በነገራችን ላይ እንደዛ የምታረግ ከሆነ የልጅነት ሚስትን አታለሃል። የልጅነት ሚስታችሁን አታላችኋል። ሙስሊሞችስ ሚስቴን ደብቄ ማግባት እችላለሁ፣ 2 3 4 የመጀመሪያዋን ሳልነግራት ጸጥ ብዬ ማግባት እችላለሁ። ይሄ በጣም በነገራችን ላይ ይሄ የወንዶች እድር ነው የሚባለው አይደል? እንደዛ ነው። ለዚህ ስያሜው ትክክለኛ ስያሜው የወንዶች እድር ነው እንጂ ትዳር አይደለም። ወንዶች እንዲደሰቱበት ተብሎ ታስቦ የታቀደ፣ ሴቶች ግን እንዲጨቆኑበት ወይም ደግሞ ፊሊንጋቸው ምንም የነሱ የማይሰማበት የትዳር ህይወት ነው። ይሄ በጣም አስቸጋሪ ያደርገዋል እውነት ለመናገር እና መጀመሪያ ያገባች እንግዲህ ባሌ ይወደኛል እወደዋለሁ ብላ ያመነችበትን የመጀመሪያው እንዳገባች ከዛ በኋላ ኢማጂን እሱ ሌላ ሴት ፈለገና ሁለተኛ ሲመርጥ ያቺ ሴት የሚደርስባትን ሳይኮሎጂካል ኢምፓክት ግን አስባችሁታል? እንዴት እንደምትሰለሰል አስባችሁታል? ምን አድርጌለት ነው? ምን አድርጌበት ነው? ምን አጉድዬበት ነው? ከኔ ምን አጥቶ ነው? እነዚህ ሁሉ ለዘመናት የማይመለሱ ጥያቄዎች ደጋግሞ አይምሯን ሲመቷትና ሲደበድቧት ይኖራሉ። ስለዚህ ከዛ ሴት ያቺ ሴት በእንደዚህ መቼ የማይመለሱ ጥያቄዎች አይምሯን ሁልጊዜ ዘወትር ክሊክ ሲያደርጓት ይኖራሉ። አገባቢ ብላ ኢኒሼት ማድረግ ትችላለች ወይ? ሴት ልጅ ፍቺ ለመጠየቅ ባሏን የምትጠይቅ ከሆነ የጀነት ሽታው እንኳን አይሸታትም ብሎ ይናገራል። የጀነት ሽታው አይሸታትም አይደለም ጀነት ልትገባ ማለት ነው። ስለዚህ ባሌ 2 አግብቶብኛልና ልፍታው ብትል ባይ ዲፎልት ጀነት አትገባም። ምክንያቱም የጀነት ሽታውን ማሽተት አትችም ተብላለችና። ስለዚህ የግድ አምና ተቀብላ ጀነትን ላለማጣት ምድራዊ ህይወቷ የተጎሳቆለ ሆኖ ትኖራለች ማለት ነው። የተጎሳቆለ ሆኖ ትኖራለች። ይህንን ሴቶች እንዴት ትቀበሉታላችሁ? እንዴት ተቀበሉ? ሌላ ምንም አይደለም። ከአራቱ 3ቱ ቅምጦች ናቸው። የሴቷን ፈቃድ ሳያማክል የሴቷ ፈቃድ ወይም ደግሞ የሴቷ ፍላጎት ስፔሻሊ ኢሞሽናሊ አክሴፕት አድርገው መቼም የሚደረግ ጋብቻ ስላልሆነ ሌሎቹ ቅምጥ ናቸው። እስኪ ሙስሊሞች ሜቢ እስኪ አንድ ልጅ አለ ግባ እስኪ ነው ለወንዶቹ ይስማማል። ወንዶቹ ይስማማል። ምክንያቱም ይሄ ስጋዊ በነገራችን ላይ በእንደዚህ አይነት ነገር ይሄ ዝሙት ሰይጣን ትልቁ መሳሪያው ሰዎችን የሚያሳስትበት መሳሪያው ዝሙት ነው። ሰዎችን ኃጢአት ውስጥ እንዲያስገባበት የሚያደርግበት ትልቁ መሳሪያው ዝሙት ነው። እስልምናን ደግሞ ያን ነገር ሐላል አድርጎታል። ዝሙትን ሰይጣን ትልቅ የሚያሳስትበትን ነገር ፈቅዶለታል ማለት ነው። ስለዚህ ሰይጣን ስራውን አይሰራም። ሰይጣን ስራውን አይሰራም። ኦሬዲ የሰይጣን ስራ ተፈቅዷልና ማለት ነው በእስልምና። ሶሪ ሴቶች፣ ሙስሊም ሴቶች ስፔሻሊ እስልምና ውስጥ ያላችሁ ሴቶች፣ በተለይ እስልምና ውስጥ ያላችሁ ሴቶች ባልሽ 4 ያገባል እንዲደበድብሽ ተፈቅዶለታል።
በአንቺ ቦታ ደግሞ ሌላ ሴት መለወጥ እንዲችልም ፍቃድ ሰጥቶታል። ይሄንን መቀበል የምትችሉ ሙስሊም ሴቶች አላችሁ? ቤላ እንዴት አመሻችሁ ክርስቲያን ፎይ ሁላችሁም? ቤላ እኔ ክርስቲያን ባትሆን ሶስተኛ ሚስት ሆና ነበር። እስካሁን እንኳን አላደረገብኝ። ቪዲዮ አለ ወይ ልላክልህ ወይም ደግሞ ላሳይ። ይሄ ስለ ፍቺ ያነሳህበት ላይ ማለት ነው። አንድ ኡስታዝ እዚህ ፈትዋ ሰጠበታልና በምን ምክንያቱ ሴት ልጅ ልትፈታ እንደምትችልና አንዴ ልክፈተውና አሳያችኋለሁ። ከዛ እሱ ላይ ሄድበታላችሁ። እስከዛ ኦኬ። ያ ብዙ ደግሞ የሚገርማችሁ ነገር መስጊድ ውስጥ ቁጭ ብለው የሚያወሩት ሼኮቻቸው በዚህ ጉዳይ ፈትዋ የሚሰጡት በጣም ነው የሚገርማችሁ። በጣም የሚያስደንቁ ፈትዋዎች አሉ። እርግጠኛ ነኝ ሙስሊም ሴቶች ያንን ነገር መቼም አክሴፕት አያደርጉትም። እኔ 100% እርግጠኛ ሆኜ የምነግራችሁ ማለት ነው። ኤኒዌይስ ኦኬ፣ የገቡ አሉ። የገባችሁ ቀጥሉ። ስንታየው ሰላም፣ አንድ ቀን የፈጠነ ኦኬ። ከስንታየው ጀመረ ሸኛቸው። ስንታየው ማይኳን ከፍታለች። ሜቢ ማይኩን ከፍቷል። መሐመድ ሀፊዝ ኦኬ መሐመድ ሀፊዝ ገስት አትላኩ ክርስቲያኖች። የእናንተን ኮተት እየገባችሁ አትረብሹን። ወይና ታወሩስ አውሩ ስትባሉ ምናምን ሰሩት ለማመለኩት ኮተቶች። መሐመድ ሀፊዝ ስርዓትን አይደለም የተቀመጥ ነው። ጥያቄ ካላችሁ ወይ መጠየቅ። መሐመድ ሀፊዝ ኬራ ጥያቄ አለሽ? ሄሎ ትሰሚያለሽ? እሺ አንድ ጥያቄ አለኝ። ኢየሱስ ተሰቅሎ እያለ ማለት ነው በአምላኬ ወይ የሚል ነገር ነው ያለው። አምላኬ ወይ ይቅር በላቸው በሚለው ትንሽ ቅሬታ አለኝ እንጂ ሌላ ሁሉ እየተማርኩት ነው እናንተ ጋር ቁጭ ብዬ እየሰማሁኝ። ኦኬ እዛ ጋር ምንድን ነው ቅሬታሽ? ማለት ለማን ነው የሚለው ኦኬ ዋና ጥያቄው ነበር እሱ ነው። አዎ እሱ ብቻ ነው። መልካም። ክርስቶስ በተሰቀለ ሰዓት ለምን እንደዛ አለ? አሁን መልስላት። ትንሽ ቶፒኩ ላይ እንሄድበትና መጨረሻ እንመልስላት። ቶፒኩ ለየት ስለሚል ክርስቲያን ቆይ ትንሽ ጠበቅ አድርጊንና እንመልስልሻለን። አሁን ቶፒኩ ላይ ትንሽ እንበል ነው። እሺ መሐመድ ሀፊዝ ተመለስ እባክህ። ወይ ሪፖርት እያደረገ ነው። ተመለስ መሐመድ። በነገራችን ላይ ይሄ እስከ 4 ማግባት የሚለውን አንዴ ከዚህ ከዲዲስክ ላሳያችሁ ምን እንደሚል ማለት ነው። ቅድም ፎይ እንትን ያለው አለ። አንድ ሌላ ልጨምርላችሁና ኦኬ መሐመድ መሐመድ አለ። መሐመድ አለ። አዎ ይሰማል። መሐመድ ይሰማል። አለ
ይሰማል መሐመድ? ምን እየሰራ እያለብክ ነው? እየሸና ነው? መሐመድ ሀፊዝ ምንድን ነው እየሰማህ ነው? እንኳን ደህና መጣህ። መሐመድ ሀፊዝ ተመልሰህ ግባ። እኔስ ቀጥልሽ። ኦኬሽ መጽሐፍ ዲድስቅልያ ላይ ነው ምዕራፍ 13 ቁጥር 15 ጀምሮ ምን ይላል መሰላችሁ? እንግዲህ ይሄ ነገር እስልምና ገና ከመወለዱ ከመፈጠሩ ከ600 ዓመት በፊት የነበሩ የሐዋርያት ትምህርት የነበረ ነው። ምን ይላል? መጀመሪያ ጋብቻ በእግዚአብሔር ዘንድ ያማረ ንጹህ እንደሆነ ይህንን ታስተውሉ ዘንድ ለእናንተ አግባብ ነው። መጀመሪያ ምንድነው? ጋብቻ ንጹህ ነው፣ መኝታውም ቅዱስ ነው ይላል የዕብራውያን ጸሐፊ ሐዋርያው ጳውሎስ ምዕራፍ 12 ላይ ማለት ነው። መኝታ በእግዚአብሔር ዘንድ በጣም የተከበረ ነው። በቤተክርስቲያናችን ጋብቻ በቤተክርስቲያንና በክርስቶስ በአማኞችና በክርስቶስ መካከል ያለ ግንኙነት እንደሆነ ኤፌሶን ምዕራፍ 5 ላይ ተቀምጧል። በቤተክርስቲያንና በክርስቶስ መካከል ያለ ግንኙነት በባልና በሚስት መካከል እንዳለ አድርጎ ሐዋርያው ጳውሎስ ይናገራል። ስለዚህ ጋብቻ ንጹህ ነው፣ ያማረ ነው፣ የተከበረ ነው። ይሄን ጋብቻ እንኳን የሚከለክሉትን ሐዋርያው ጳውሎስ ይቃወማቸዋል። ለራሳቸው የሚመች ትምህርትን መጽሐፍትን እያጣመሙ ጋብቻን ይከለክላሉ ብሎ ጋብቻን የሚከለክሉ በጊዜው የነበሩ ሰዎች ነበሩ፣ አንዳንድ ሰዎች ነበሩ። እነዚህ በጣም ሐዋርያው ጳውሎስ ይገስጻቸዋል። ምንድነው? ጋብቻ በቤተክርስቲያን በጣም የተከበረ ነው። ጋብቻ በጣም ቤተክርስቲያን የተከበረ ነው። ነገር ግን ያ ጋብቻ አንድ ለአንድ ሲሆን ነው። ያ አንድ ለአንድ ሲሆን ነው። አንድ ለአንድ ተወስነው ሲሆን ነው። ምን ይላል? ሁለተኛ የሚያገቡ ግን ከሕግ የወጡ ይሆናሉ። ሙሉ ለሙሉ ክርስቶስ ካስተማረው ሕግ የወጡ ናቸው። ክርስቶስ ከተናገረው የወጡ ናቸው። ሐዋርያት ከተናገሩት ሕግ የወጡ ናቸው። በመጀመሪያ እግዚአብሔር ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው። ስለዚህ እግዚአብሔር ያጣመረው ማንም አይለየውም። ያንን አንድ ወንድ ያችን አንድን ሴት እግዚአብሔር አምላክ በትዳር በጋብቻ ሲያጣምር ያ የተከበረ ጋብቻ ቅዱስ ጋብቻ ነው። ሁለተኛ የሚያገቡስ ከዚህ ሕግ የወጡ ናቸው፣ ከቅድስና የወጡ ናቸው፣ ወደ እርክስና የገቡ ናቸው። ምን ይላል ቀጥሎ? በእግዚአብሔር ላይ ሐሰትን ተናገሩ እንጂ ስለ ጋብቻ ብቻ አይደለም ይላል። በእግዚአብሔር ላይ ሐሰትን ይናገራሉ፣ በእግዚአብሔር ላይ ይዋሻሉ። እግዚአብሔር የተናገረውን አስቀድሞ ወንድና ሴት አድርጎ ፈጥሮ ያጣመራቸውን ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ እግዚአብሔርን ሐሰተኛ ያደርጉታል። ሁለተኛ የሚያገቡ ማለት ነው። እሺ ሶስተኛ የሚያገቡትስ? ሶስተኛ የሚያገቡ ግን ከእግዚአብሔር መንጋ ከምዕመናንም አይቆጠሩም። ሰማችሁ? ይሰማል? ሶስተኛ የሚያገቡ ጭራሽ እናንተ የእግዚአብሔር መንጋዎች አይደላችሁ፣ ሙሉ ለሙሉ ከሃይማኖታችሁ ወጥታችኋል። ምዕመናንም አትባሉም፣ ክርስቲያንም አትባሉም፣ ክርስቲያን ተብላችሁም አትጠሩ። ከእግዚአብሔር መንጋ ወጥታችኋል። አራተኛ የሚያገቡ ግን መሰሰናቸው፣ ሴሰኛ መሆናቸው ፈጽሞ ታወቀ፣ ኀፍረትንና ውርደትን ያገኛሉ። ሴሰኛ፣ ባለጌ፣ ወራዶች ናቸው አራተኛ ድረስ የሚያገቡ። እንግዲህ ሙስሊሞች በዚህ ፍርድ ስር ናቸው ማለት ነው፣ እንደ መጽሐፍ ቅዱስ እንደ ክርስትና አስተምሮ ማለት ነው። ቁጥር 19 ይላል፣ በመጀመሪያ ፍጥረት እግዚአብሔር አንዲትን ሴት ለአንድ ወንድ ሰጥቷልና ስለዚህ ሁለቱ አንድ አካል ይሆናሉ። ስንቱ? ሁለቱ። እዚህ ጋር ከሁለት በላይ የምታገቡ ከሆነ አንደኛ በእግዚአብሔር ላይ ሐሰትን ትናገራላችሁ፣ ከእግዚአብሔር ሕግ የወጣችሁ ትሆናላችሁ። ሶስተኛ የምታገቡ ከሆነ ጭራሽ ከክርስትና መንጋ ወይም ደግሞ ከምዕመን ትለያላችሁ፣ ክርስቲያን ተብላችሁ እንኳን አትጠሩም። አራተኛ የሚያገቡ ፍርድን በራሳችሁ ላይ ነው ያመጣችሁት። ይህን ፍርድ የምትጠብቁት የግድ ከሞታችሁ በኋላ እንኳን አይደለም፣ በህይወት እያላችሁ የተፈረደባችሁ ናችሁ። አራተኛ የሚያገቡ ውርደትን ያገኛሉ፣ ኀፍረትን በላያቸው ላይ ያወርዳሉ፣ ሴሰኞች ናቸውና። ለምን? በመጀመሪያ እግዚአብሔር ፍጥረትን ሲፈጥር
እግዚአብሔር አምላክ ወንድና ሴትን ሲፈጥር አንዲትን ሴት ለአንድ ወንድ አድርጎ ፈጥሯል እንጂ 4 ሴቶችን ለአንድ ወንድ አድርጎ አልፈጠረም። ስለዚህ በቀጥታ የእስልምናው 2 2 3 3 4 4 አግቡ የሚለው አረማዊነት ነው ማለት ነው። ወይም ደግሞ አረማውያን ድሮ ሲያደርጉት የነበረው ጣዖት አምላኪያን ሲያደርጉት የነበረው 3 4 5 6 መድብለ ጋብቻን ሲያደርጉ የነበሩት ከዛ ይቆጠራሉ ማለት ነው። ስለዚህ የእስልምና አስተምሮ በዚህ ህጻናትንም በዛው ሄድ በልበት ህጻናትን ማግብተው መፍታት ይችላሉ የሙስሊም ወንዶች። መሐመድ በ56 ዓመቱ የ6 ዓመት ማግባት ብቻ ሳያንስ እንግዲህ ምሳሌ አድርገው የሚከተሉት የ56 ዓመቱ በ56 ዓመቱ የ6 ዓመት ህጻን ልጅ ነው ያገባው። በ56 ዓመቱ በጣም ከባድ 56 ዓመት ለ50 እንደዛ አካባቢ ከ56 እስከ 54 ባለ እድሜ ውስጥ ሆኖ የ6 ዓመት ህጻን ልጅ ነው ያገባው። የምሳ ምናምን 56 ዓመት ሽማግሌ 6 ዓመት ህጻን ልጅ የ30 ሰው ጉልበት ወሲብ ይባላል። 30 ሰው የወሲብ 40 ነው እንጂ 40 ከ30 እስከ 40 ነው የሚሉት። አንዳንዱ ጋር 30 ሰው የወሲብ ጉልበት አለ ይላሉ፣ አንዳንዶቹ 40 ሰው የ6 ዓመት ህጻን ልጅ ምርጡ ነብያቸው ማለት ነው። ኦኬ እነዚያም ቁርአኑንም ይፈቅደዋል ይሄ። እነዚያም ገና ከሴቶቻችሁ ሀደፍ ያቋረጡት በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው ይላል። ከሀደፍ ያቋረጡ ማለት ሜኖፖዝ የደረሱ ወይንም ደግሞ ያረጡ ማለት ነው። ሴቶች ሲያረጡ አግብቷት ለመፍታት 3 ወር ያህል ይጠብቃል። ከሀደፍ ያቋረጡ ማለት ወይንም ደግሞ እድሜያቸው ገፍቶ ፔሬድ ማየት ያቆሙ ሴቶች ሊያረጡ የሚችሉት አክቹዋሊ በአንዳንድ ምክንያቶች ኤርሊ ሜኖፖዝ ሊከሰት ይችላል። በሀያዎቹም ሊከሰት ይችላል። ነገር ግን ሞስት ኦፍ ታይም ከ40 ምናምን በላይ ነው የሚሆነው እና እነኚህ ሴቶች ምንድን ነው ያለው? ኢዳቸው 3 ወር ነው አለ። ያረጡት ማየት ያቆሙት ማለት ነው። እነዚያ ገና ሉክ ገና በደንብ አስተውሉ። እነዚያም ገና አደፍን ያላዩት which means ገና ፔሬድ ያላዩ ሴቶች ፔሬድ ላዩ የሚችሉት መቼ ነው? የወር አበባ ማየት ያልጀመሩት መቼ ነው? እነዚያም ገና አደፍን ወይንም የወር አበባን ያላዩት በኢዳቸው እንደዚሁ ነው። ኢዳ ማለት አግብታችሁ ለመፍታት 3 ወር መቆዩበት ማለት ነው። ፔሬድ ያላየችዋንም ገና አግብቶ ሲፈታ 3 ወር ፔሬድ ሴት ልጅ በ5 ዓመቱ አታይም፣ በ4 ዓመት አታይም። ልክ መሐመድ የ6 ዓመት አይሻን ሲያገባት እንደነበረው ማለት ነው። የእርግዝና ባለቤት ጊዜያቸው እርግዝናቸው መውለድ ነው። የእርግዝና ባለቤት የሚባሉት ኦን አቨሬጅ የወር አበባ ማየት ከጀመሩበት ጀምሮ የወር አበባ ማየት እስካቆሙበት ያለው እድሜ ማለት ነው። የእርግዝና ባለቤቶች ይባላሉ እነሱም ምን ይላል? የእርግዝና ባለቤቶች ጊዜያቸው እርግዝናቸውን መውለድ ነው። አላህን ለሚፈራ ሰው ከንግግሩ ሁሉ ለእርሱ መገራትን ያገራለታል ይላል። በጣም ገርቶለታል። አሁን ውድ ሙስሊሞች የሆነ ቪዲዮ አለ፣ ክርስቲያን አይተዋል። ሜይ ቢ አብዱል ማነው የሚባለው አብዱል ጀሊል የተናገረውን አላህን እኔ ባገኝ ጠይቀዋለሁ። በቃ እንዴት ነው ግራ ገብቶኛል። ሼኮቹ እንደዚህ እያስተማሩ ነው ልጆትን የ6 ዓመት ህፃን ልጆትን ዳሩልኝ ብሎት እሺ ይሎኛል እንደ ምናምን ያል አስታወስከው? ያ አስታውሻለሁ። አክቹዋሊ ያ እንደዛ ተናግሮ ነበር የሆነ ጊዜ። ይወጣል በቃ እንትኖቹ። ምክንያቱም ምን ሐዲስ ቁርአኑንም እኮ አለው እኮ በቃ ምንድነው አሁን አላ ቁርአን ወጣ በቃ ይወጣል። አሁን ከእስልምና እሱ ሙሉ ለሙሉ ወጥቷል አክቹዋሊ። ምክንያቱም ቁርአን ውስጥ
እንደዚህ አይነት ትእዛዝ እንዴት ነው ሊቀበል የሚችለው? አይምሮን ሲጠቀመው ባገኝ ይጠይቀዋለኝ። በቃ እንዴት ነው ህፃን ልጅን እንትን ምለው አለ። እኔ ማላደርገውን ያስተምራል። እሱ እኮ በጣም እየበሰጨው ያለው ጭራሽ ነብያችን አድርገውታል እያልን አሁንም በኮንፊደንስ እንዴት ነው የምናስተምረው? ልጃችንን እኛ እንዲህ ባናደርግ የ6 ዓመት ህፃን ልጅን ለ50 ምናምን ሽማግሌ ማንድር ሰዎች ነብያችን ውዱ አድርገውታል። እናንተም አድርጉ ብሎ ደግሞ ያስተምራሉ። ራሳቸው ግን አያደርጉትም ነው አስተምረቱ አለ። አታደርጉትም ማለት እናንተ ካላህ ተሽላችኋል፣ እናንተ ከነብያችሁ ተሽላችኋል ማለት ነው። እኔ በፊት ህፃን ልጅ በጣም ነበር መወደው መጫወት፣ አብሬ መቃለድ ምናምን። እስልምናን ካወቅኩ በኋላ ህፃን ልጅ ጋር መጫወት አልፈልግም። ማለት የሆነ ይቀፋል። በቃ እንደዚህ ያስተምረ ሰው ራሱ ምን ያስባል ብለህ ታስባለህ ማለት ነው። የ6 ዓመት ህፃን ልጅን የ56 ዓመት እንዲህ ማድረግ ምናምን ተብለህ ስትባል እስልምናን ያስተማርከው ሰው ከሰማ 56 ዓመት ሽማግሌ አንዲት የ6 ዓመት ህፃን ልጇን ይዞ ሲሄድ እኮ ስታይ ሌላ ነገር ልታስብ ነው ማለት ነው። ያስበዋል ሚስቴ ናት ሲል ደግሞ እኮ በጣም ግዙፍ እኮ ነው እሱ፣ ወፍራም ነው ታውቃለህ። መቆሚያ ራሱ ከብዶት የተሰራለ ሰው ነው። አሁን እነሱ አላደረጉትም ማለት አሁን ላይ ህጉም አይፈቅድም ማለት ሃይማኖት ጤናማ ነው ማለት አይደለም። በጣም አስቂኙ ፓርት ግን ምንድነው? እሱ ማግባቱ ሳያንስ አግብቶ መፍታት ነው። ይሄ ስለ አግብቶ መፍታት ነው የሚያወራው። ኢዳ የሚቆጠረው ደግሞ ወሲብ ስላልተደረጉ ሴቶች ነው። ወሲብ ባያደርጋት ኖሮ እንደዚሁ ነበር የሚፈታት። ወሲብ ስላደረጋት ነው 3 ወር የሚያቆያት። ይህን አሁን ቸር አዛኝ፣ ይህንን አንብበህ ያስባል። አላህ ሩሩና አዛኝ ቸር ነው ስትል የ6 ዓመት አይመጣውም ወገን አይመጣውም። እና ከእንደዚህ አይነት ከልቶች ውጡ። ስህተት ነው። ምንም አይመጣውም። ምንም በቃ እናስማማው ብንል በምንም ተአምር ሊስማማ የማይችል ነው። ስህተት ነው። በቃ ስህተት ነው። አላህ ተሳስቷል። ሴትን ልጅ እንደ ሰው አልቆጠራትም። ሕፃኗንም ሆነ ትልልቆቹን በእንደዚህ አይነት ሁኔታ ትሪት ማድረጉ በጣም ስህተት ነው። ግማሽ የወንዱ ግማሽ የሆነችውን ግማሽ ህዝብ የሆነውን ክፍል ከረሳ ግማሹን ወንዱን ብቻ ጥዬ ግማሹን ጥዬ አይሆንም። ሙሉ የሚሆነው ሰው ሙሉ የሚሆነው ወንዱና ሴቱ ሲደመሩ ነው። አንዱን ነጥሎ አይደለም ማለት ነው። እና አስቸጋሪ ነው፣ ከባድም ነው፣ ትክክልም አይደለም፣ ስህተትም ነው። እና ቤላ ላይ ቀደም ምሳሌ የሰጠሃት ለምንድን ነው? እሱ ያው እንግዲህ ቤላ እንኳን ተሳስቻለሁ። አራተኛ ነበር የምትሆነው። ምን ማለት ነው? ምንድን ነው የምትለው? ምንድን ነው የምታማረትባት ልጅቷን? ሜቢ እንግዲህ አራተኛ ተደርገው የሚያገቧቸው ሴቶች ምናልባት ያው 3ቱ ስለሰለቻቸው ነው የሚሆኑት አይደለም? አትገባም እኮ ቤላ አራተኛ ሳትሆን የምትሆነው በእጅ የምትያዝ ነው የምትሆነው። የጦር ምርኮ ነው የምትሆነው። እና እንደዛ ነው የሚለው እኮ ህጉ እኮ እንደዛ የሚለው ክርስቲያኖችን በምርኮ ከያዘሽ ጋብቻ አይደለም የሚሆነው። ምክንያቱም ይፈቀድለታል 4 አግብቶ አንቺን ተጨማሪ ሱራ 23:6 ሱራ 7:30 ላይ ይፈቅድለታል እኮ። ግን ማግባትም ይችላል ክርስቲያኖችን። ሱራ 5:6 ላይ ነው። ቼክ አድርገው። ቀጥይ። እሺ አይ ቅድም ክርስቲያን ምን ሲናገር ነበረ? ስለ ፍቃይ ከቪዲዮ በፊት ስለ ፍቺ ሲናገር ነበረ። ከታች ያላችሁ ስለሰማችሁት ማለት ነው። ወንድ ልጅ ያለምንም ምክንያት ማለት ነው በፈለገው። አሁን ምክንያቱ ላሳያችሁ ነው። በጣም እኔ እንጃ ይህንን እየሰማችሁ ነው ሴቶች እንዴት እንደምትቀመጡ አላውቅም። በተለይ ሙስሊም ሴቶች ማለት ነው። እና ቪዲዮን አሳያችኋለሁ በምን አይነት ምክንያት ሴት ልጅ መፍታት እንደሚችል በምን አይነት ምክንያት። ከዛ በፊት ግን ሴት ልጅስ መፍታት ትችላለች ወይ ከተባለ
አሳማኝ ምክንያት ሆኖ እንኳን ከፈታች አሳማኝ ምክንያት እንኳን ከፈታች ምድር ላይ ብቻ አይደለም ምድር ላይ ብቻ ሳይሆን በሰማይ እንኳን የጀነት ሽታ አታገኝም ነው የምትባለው። አሳማኝ ለምሳሌ ተደብድባ ምናምን ሊሆን ይችላል፣ ፊዚካል አቢዩዝ ደርሶባት ሊሆን ይችላል። እጅሴ ከተፈታች በቃ ፍቺ እፈልጋለሁ ብላ ከፈታች እጅሴ ምድር ላይ ብቻ አይደለም የምትጎዳው። ኢማጂን ኦኬ፣ ጀነት ውስጥ ራሱ ገብታ ምን የጀነት ሽታ አታሸትም ስለፈታችሁ ማለት ነው። አሁን ደግሞ ላሳያችሁ ወንዶቹ በምን አይነት ሲሊ ሪዝን ሊፈቱ እንደሚችሉ ብዙ ነው። ሪፖስት አድርጌዋለሁ፣ ፈለጋችሁ ሄዳችሁ እዩ ምናምን ነገር ተመልከቱ። እንግዲህ ይህንን ኡስታዝ የማያውቀው የለም። ኡስታዝ መሐመድ ስሙ የሆነ ቦታ ብትሄጂ ቅድም እንዳልኩ እትለሻል። ለምን እናቷ ነው ኦር አባቷ ነው ለዚህ ያራ ብትሄጂ ፈትሽሻለሁ አለ። ኦር ከግቢ ውጭ ብትወጪ ፈትሽሻለሁ አለ። እስቲ የሚገለግለኛ ያለው ብላ ወጣች፣ ተፈታለች። ተፈታለች። ከግቢ ወጣ፣ ከግቢ እንዳወጪ አላት። ከግቢ ወጣች፣ ተፈታለች። ጎበዝ፣ ጥሩ ነው። እና ማነች እሷ ከግቢ እንዳወጪ ብሏት እሱ ክርስቲያን ቀደም እንዳለው ማለት ነው ተቤት እንዳትወጪ ብሎ፣ ምክንያቱም መሄድ አትችልማ፣ መሄድ ስለማችል ነው። ስለዚህ አራቱ ጋር ሸሸም ገዳሜ ሊል ይሄዳል እሱ። እሷ ግን ከቤት እንዳወጪ ተብላለች። ሻይ ቡና ልገዛ ወጣች። እፈታሻለሁ ከቤት ከወጣሽ ብሏታል። ተፈታለች። ቴንኪው። እሺ፣ ይሄ አንድ ሪዝን ነው። ተመልከቱ። አሁን ቀጣዩ ከሆነ ትመለሳለች። ረጅም ካልሆነ ባቂና ትሆናለች። ከሱ ስልጣን ውጭ ትወራለች። ሄደዋን ቆጥራ ሌላ ያገባታል። ይበቃል የነሱ ነገሩ። እሺ፣ ሌላው አሁን ይህ ወለድቲ ቢንተን ሴት ብትወልጂ አለ ወንድ ይፈልግ ነበረ። አይሚን ሴት ይፈልግ ነበረ። ወንድ ብትወልጂ አለ ወንድ ይፈልግ ነበረ። ሴት ከወለድሽ ፈትሻለሁ። ያ ነገር ከተከሰተ ፍትናት። ሰማችሁ? ትክክል ነው፣ ትክክል ነው። አንቺ ቤላ ትክክል ነው። ወንድ ነው የምፈልገው ብሎ ሴት ከወለደች ፈትቼሻለሁ አለ። መፈታት አለ። ይሄ ቀና ጫወታ ከዚህ በላይ ነው። ምስኪው ስሬስ እኮ ነው እንዴ! እኔ መውለድ የምፈልገው ወንድ ነው አላት። እንዴት እሷ ሴት ትወልዳለች? ንቀት አይደል? እኔ የምፈልገው ወንድ ልጅ ነው ብሏት እንዴት ሴት ልጅ ትወልዳለች? ትልቅዬ እኮ ነው። በጣም ምክንያቱ አሳማኝ ነው። ይህንን ለመረዳት ያላህ ተዓላን ጥበቡን ታምሩን ለማወቅ ሙስሊም መሆን ይጠበቅባችኋል። ወንድ ነው መውለድ ያለብሽ ብሏት ቃሉን አላከበረችም፣ ሴት ወለደች። ወይ አላህና መሐመድ ይመቻችሁ። ሄዶች ቀን ወንድ ከወለደች በቃ ሴትዮዋ ሴት ናት ማለት ነው። ጀስቲፋይ የሚያደርግ ካለ እስኪ እኔ እንጃ፣ ግን ተመልከቱ። ያረጉታል። ጀስቲፋይማ በጣም ያረጉታል ሙስሊሞች። በነገራችን ላይ ጭንቅላታቸውን ለምን እንደሚጠቀሙበት ሁላ እግዚአብሔር ነው እኔ የሚያውቀው። ደግሞ ኮንፊደንሳቸው ማለት ነው። አያችሁ ያለህን ሂክማ ብለው ጀስቲፋይ ለማድረግ እንደገና ይነሳሉ። ያ ጥበቡን አንተ አታውቅም። አንተ ኡሚ ነህ። ቴሌግራም ቼካር ምንም የሚገባህ ነገር የለም። ኤኒዌይስ በምንም ቢሆን ባልየው ከፈለገ ሚስትየዋን የፈለገው ማድረግ ይችላል። ኢቨን የግመል ኮርቻ ላይ ነው የሚለው። ነይ እዛ ላይ መገናኘት አለብኝ ካለ ግዴታዋ ነው። ሊጥ እንጀራ እየጋገረች ብትሆን ኢሚዲየትሊ ከጠየቃት እሺ ማለት አለባት። በየትኛውም ሰዓት በየትኛውም ሁኔታ የግመል ኮርቻ ላይ ነው የሚለው ሐዲሱ። የግመል ኮርቻ ላይ እንኳን ለምን አትሆንም? የእሱን ግዴታ ማክበር አለባት። ካላስደሰተችው ሌሊቱን ሙሉ እስኪነጋ መላኢካና ሁርላይኖች ሲረግሟት ያድራሉ። ካላስደሰተችው ደግሞ መላኢካና ሁርላይኖች ሲረግሟት ያድራሉ። እሱ ተከፍቶ የዛለት ቢሞት ደግሞ ገነት አትገባም፣ ገሃነም ትገባለች። ይሄ ያለ ሂክማ ነው፣ ያለ ጥበቡ ነው። ይህን የመሰለ ተአምር አለት አለ። ትልቅ ተአምር ነው። ይሄ በጣም የሚያስቀኝ አንዳንዴ ምንድን ነው እያሉ ነው ያሉት እነዚህ ሰዎች። ለእኛ የተሰጠን ጭንቅላት ከነሱ የተለየው እንዴ? እኛ ምንለውና እነሱ የሚሉት
የተለያየ ሆኖ ነው? ምንድን ነው እሱ? ያልተግባባ ነው። በጣም አስቸጋሪ ነገር ነው። ቀጥልሽ። ያ በነገራችን ላይ ሴቶቹ በፍጹም ይህን ነገር አይቀበሉትም። እፎይ በፍጹም እስልምና ውስጥ ሴቶች በጣም ሰላማቸውን አእምሯቸውን ከሚነሳቸው ነገሮች አንዱ ቁርአን ላይ ስለ ሴቶች የተነገሩ ነገሮች ናቸው። እንዴትም አዙራችሁ እንዴትም ጥበብ ነው የአላህ ሂክማ ታላቅ ነው ብላችሁ ለመረዳት ብትሞክሩ በተአምር ለመቀበል የማትችሉት ነገር ወንድና ሴት በትዳር ላይ እኩል ፍትሃዊ ሆነው የተሰጣቸው የትዳር ህግ በእስልምናው ማለት ነው። መቼም ሙስሊም ሴቶች ሊቀበሉት አይችሉም። መቼም ሊቀበሉት አይችሉም። እንደው በማስመሰል ምናልባት ምን ችግር አለው አላህ ወንዶች የፈቀዱትን 3ም 4ም እንዲያገቡ ፈቅዶላቸዋል፣ እኔ አይመለከተኝም፣ የኔ ባል ግን አንድ ነው የሚያገባው፣ ከኔ ውጭ እንዲያገባ አልሰማውም ብላ ትናገራለች። ብዙ ጊዜ ሙስሊም ሴቶች ማለት ነው። ያ ነገር ግን በራሷ ላይ ሲመጣ ማለት they have no idea። ብዙ ጊዜ ሰምተናቸዋል። በነገራችን ላይ ላይቭ ላይ ዲስከሽን ሲያደርጉ ቁጭ ብለው ሴቶች ይሄ ነገር መቼም አክሴፕት አያደርጉትም። አስበዋል? ተራዋን ቆጥራ ተራ የደረሰ አልደረሰ እያለች ራሱ የምትጨነቅበት ምክንያት አስበው። ባሌ መጣ አልመጣ፣ ልዘጋጅ አልዘጋጅ፣ ዛሬ ይቀራል ወይስ ያድራል? አይ በቃ አንቺ ጋር አልመጣም፣ እንደውም 3ኛዋ ጋር ነው የሚሄደው ዛሬ። እሱ አማርጦ ይሄዳል። አንደኛዋ ትሻለኛለች፣ 3ኛዋ ትሻለኛለች፣ አይ 4ኛዋ ትንሽ ራሷን አመም አርጓት ነበር እና እሷ ዛሬ ላታስደስተኝ ትችላለች፣ ስለዚህ በቃ አንደኛዋ ጋር ልሄድ። ይህ እኮ በነገራችን ላይ ውሻ እንኳን ውሻ የማያደርገው ነገር ነው የምር። እንስሳቶች እንኳን በነገራችን ላይ አንድ ለአንድ የመወሰን ቻንሳቸው በጣም ሀይ ነው። ታውቃለህ አይደል? እንስሳቶች እንኳን ማለት ነው ይሄን ነገር ያደረጉት። ታነካካኝ፣ እኔ ከውሻ ጋር ታነካካኝ። ኡስታዙ ያለው ትዝ ብሎኛል። አንተ ምን ጀግና ብትሆን ከውሻ ትበልጣለህ፣ ታያ ትበልጣለህ፣ ከዶሮ ትበልጣለህ። የሰውን ልጅ 3 ነገር ይበልጡታል አለ። መስጊድ ላይ ነው፣ ክፈትላቸው ካለ 3 ነገሮች የሰውን ልጅ ይበልጡታል፣ አህያ፣ ውሻ፣ ዶሮ። እኔማ ከዚህ ቀጥያ አልናገረውም። መስጊድ ላይ አፋቸውን ከፍተው እኮ የሚያዳምጡት ተሰብስበው ኡስታዙ ሲያስተምር ትምህርታቸው ሙሉ ይሄ ነው አክቹዋሊ። ስለዚህ ጣልቃ አታስገባኝ። እኔ በእነሱ ትምህርት ውስጥ ታውቃለህ ምናምን ብለህ ራሳቸው ያብራሩት። እታችኛው ላይ ነው፣ ከፍ በል። ወደ ተስፋ ጥያቄ እንለፍ። ከዛ እዚሁ ላይ ጨርሰውና እሺ፣ በዚች ቪዲዮ እንደምድምና 1 ደቂቃ አካባቢ አክቹዋሊ 3 ደቂቃ ነው፣ ግን 1 ደቂቃ ከምናምን ነውና 1 ደቂቃ ከ20 ከ10 ሰከንድ። ሌላው ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ዒባዳ ነው። ጋብቻ እንደምታውቁት ራሱን የቻለ ዒባዳ ነው። ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋህን እየረካ፣ በአንድ በኩል ደግሞ ዒባዳ ነው። ዒባዳ ነው ብለን መነየት መቻል አለብን። ለምን ረሱል ዓለይሂ ሰላቱ ወሰላም ግልጽ አድርግላቸው። ሰደቃ አንድ ሰው ኢባዳ አምልኮ ነው ማለት አምልኮ ነው። ያው እንግዲህ መስገድ መጾም ምናምን ካስጠላችሁ ምናልባት እንትን ካላችሁ ኤኒዌይስ እንደዛ ነው ሐሳቡ፣ እንደዛ ነው። ኢባዳ ከሆነ አምልኮ የሚባለው እንግዲህ ጾም፣ ሰላት እነዚህን የመሳሰሉ ናቸው ኢባዳ የሚባሉት። አንደኛው ከዛ ውስጥ ምንድነው ሚስትን በደንብ አድርጎ ማርካት አንዱ ኢባዳ ነው። ስለዚህ ጾምን አይ ችግር የለውም ይገዳደራል ማለት ነው። አይ ተስማምቻለሁ። ሚስቱን መንከባከብ፣ ሰፖርት ማድረግ፣ እሷን ማስደሰት ከሆነ እሺ ተስማምቻለሁ። ቀጥል። ግን እንደዛ ቢሆን በብልቱ ሰደቃ መስራት ይችላል። ገብታችኋል? ሜቢ የምትሰጡት ገንዘብ ከሌላችሁ ለተቸገረ ምናምን በብልታችሁም ሰደቃ መስራት ትችላላችሁ። ለተቸገረ ሰው የምትሰጡት ከሌላችሁ 4 ታገባለህ፣ 4 ታገባለህ፣ 0 ቁጥር የሌለው ባሪያ ትይዛለህ። ጥሩ ሰደቃ ነው።
ጥሩ ሰደቃችሁን ደግሞ የምትወጡት በምናችሁ እንደሆነ አዳምጡት። ቁርስ ሚስትህን መሳም፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክተህ ግንኙነት ማድረግ አጅር ያስከፍላል ከአላህ። ይህን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ እሰራላታለሁ እንዲህ አድርጊያታለሁ ብለህ የምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላሉ? የሰውን ልጅ 3 እንስሳዎች ይበልጡታል ይላሉ። በዛ ከሄደ ዒባዳ በሚለው ሂደን በዒባዳ ካልወሰድነው በስተቀር ኖት እንያዝ የሚበልጡን እንስሶች የሚበልጡ እነሱማ ጥሩ ኢባዳ እየፈጸሙ ነው ማለት እኮ ነው። መጣውና እነሱ ቀድሞውን ገነት ሊገቡ ነው። ኖት ያዛዳ እናዳምጠው። እኔ ወንድ ነኝ እንዲህ አደርጋለሁ በሚለው ከሄደ 3 እንስሳዎች ይበልጡታል አሉ የሰው ልጅ። አንደኛ ዶሮ ይበልጠዋል አሉ፣ ሁለተኛ ውሻ ይበልጠዋል አሉ፣ ሶስተኛ አህያ ይበልጠዋል አሉ የሰው ልጅ። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ቶሎ ቶሎ መሄድ ኢን ሴንስ ገብቷችኋል አይደል? መሄድ ነው ወይ? አሁንም ትንሽ ጫርጫራ ወይ ቃል ይሄ ማስኪን ውስጥ ነው ባይዙ ዶሮ እውነቱን እኮ ነው። ታዲያ ጫር ጫር አድርጎ ቶሎ ቶሎ ይሄዳል። ምንድን ነው እሱ የምትለው አንተ ክርስቲያን? ማይሆን ነገር የምትለው ቀጥልሽ። ኦኬ ቶሎ ቶሎ በመሄድ ዶሮ ይበልጠዋል። ዶሮ በቀን 3 ጊዜ ነው እሱን የሚገናኘው ታውቃላችሁ። አሁንም ትንሽ ጫር ጫር አድርጎ ቁብ ነው አይደል? አሁንም ትንሽ ጫር ጫር አድርጎ ቁብ ነው። ስለዚህ አንተ ኮርማ ነኝ እኔ በደንብ አረካታለሁ የምንትል ከሆነ እንደ ዶሮ መሄድ አትችልም። ትችላለህ? ያዘው ይሄ ኡስታዝ ቆይ ዶሮ በቀን 3 ጊዜ ዶሮ እንትን እንደሚል ዶሮች ይቆጥራል የዶሮዎችን እኔ አሁን እችን ቆጥሮታል ማለት ነው። ጥበብ ከኡስታዝ ትላለህ፣ ጥበብ ከእስልምና ትማራታለህ። ጥሩ ነው። ከ3 በላይ ከሄደ ደግሞ ዶሮ ምን ሊፈጠር ይችል ይሆን? በዛው ቢነግረን። ወይንስ አንድ ብቻ ከሆነ የሚሄደው? መልካም እሺ፣ ቀጥል። እኔ ወንድ ነኝ ያደርጋለሁ ያለ ሰው 4 5 6 ያደርጋል። አረጋለሁ የሚል ካለው እሺ አረጋል። ስለዚህ ዶሮ ይበልጠዋል ማለት ነው። አዳሚ በዶሮ ተበልጠሻል። ቆይ አሁን እዚህ ውስጥ ኡስታዙ አሁን ዋሽቷል ማለት ነው። ምክንያቱም መሐመድ በአንድ ሌሊት 11 ሴቶቹን አድርጓል። ሙሐመድ ወንድ አይደለም ማለት ነው። ሙሐመድ ከዶሮ በልጧል። 11 ሚስቶቹን በአንድ ሌሊት አድርጓል። በአንድ አድርጓል። ሙሐመድ እሱ ላይ ሲሆን ለካ 40 ወንድ ስለተሰጠው ነው። እሺ ቀጥል የሚለው ካሄድን አሁንም ውሻ ይበልጠዋል አሉ የሰው ልጅ። ውሻ በምን ይበልጠዋል ቢባል ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል። አንተ ደግሞ እንደሱ መቆየት አትችልም። ገብታችኋል አይደል? ገባንም አንፈልግ ከውሻ ጋር ሰው ልጅ እያነጻጸረ ገብቷችኋል ይላል። መስኪን እስኩች ብለ እነኝህ ሁሉ ገልጡ አይደብረውም? ገብቷችኋል ምናምን እያለ ደግሞ እኔ እኮ በጣም የሚያስቁኝ በደንብ አድርገህ ያንኛው የሚለውን ደግሞ አስታወስከው። ክንብንቡ ሰውዬ ውሽ ሼክ ሄድ እስቀጥል። እንደውም አንዳንድ ጊዜ እሱ እንኳን ቸኩሎ እወጣለሁ ካለ እንቃርጋ ዝም ነው የምትለው ሴትዮዋ አጥለቀው። ስለዚህ አንተ ኢየሱስ ታውቃለህ፣ የዶሮ የአህያ የውሻ ራሳቸውን አሁን በዝሙት ውስጥ ራሳቸው ከውሻና ከአህያ ጋር ሲያነጻጽሩ ከዛ ደግሞ ራሳቸውን ጥሩ ነው እንሰማለን አንፈርድም ብለዋል።
ህዝቤ እኮ ተመስጦ እኮ የሚያዳምጠው መስጊድ ውስጥ። እሺ ቀጥል። ይሄ እኮ በጣም ትልቅ ትምህርት ነው። ወይ ምን ሆናል? ኢባዳ ነው ብሏል እኮ። ኢባዳ ስለሆነ እኮ ኢባዳ እኮ አምልኮ እኮ ነው። አምልኮ ስለሆነ አሁን እነዚህ በቃ ቤት ሲገቡ እንግዲህ ትግል ነው እንደ ዶሮ እንደ አህያና እንደ ኧረ ተወኝ በእናትህ። አስበዋል በዶሮ በአህያና በውሻ ስትቀና። ኧረ በስመ አብ ምን አለ አላህ እንደነሱ ባረገኝ። ኧረ በእናትህ በቃ ቪዲዮን ጨርስ። ይቅርብን በቃ ቪዲዮ ተው፣ ይቅርብን አጥፈው። ቶቶ በቃ ደግሞ አህያ አምጥተህ መስማት አልፈልግም። ኤኒዌይስ ቢያስቅም ኢብን ከሲርም እኮ የገነቱን ሲያነጻጽረው ሴቷ በበረሃ ውስጥ እንደተጠማች ውሃ እንደጠማት በዝሙት ትቃጠላለች ይላል እኮ በገነት ውስጥ። እና ወንዱ ደግሞ ልክ በቃ የ100 ሰው ወሲብ ጉልበት እንደተሰጠው አንድ እንትን ካለበት የማይበርድ እንትን የማይል ምናምን ብሎ ብቻ ምን ብያውን ቃሉን ስለተጠቀመው ልለፈው በቃ የአህያውን ይጨርሰው ይላሉ ደግሞ እያየ ነው። ኧረ ተው በእናትህ ይበቃናል ተው እንጂ። እና አስቸጋሪ ነው። ምንድነው እሱ አሁን አስቸጋሪ የሚያደርገው በእንደዚህ አይነት መጠን ኦብሰስድ መሆን፣ እንደዚህ አይነት ጉዳይ ላይ ሴክሹዋሊ ኦብሰስድ መሆን ጤናማ ነው ብዬ አላምንም። ጤናማ አይደለም። የጤናማነት ምልክት አይደለም። በዚህ መጠን ኦብሰስድ መሆን እና ከባድ ነው። ምንም ማድረግ አይቻል። ኢላሂ ሪፖርት ነው ሰሚያለሽ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ጥያቄ ነበረ፣ ያው ለመጠየቅ ነው የገባሁት። ኦኬ እሺ፣ አንዴ ትጠይቂያለሽ። አንዴ ቆይሽ። ኬራን አለሽ? እኔ ልጠይቅ ነው የገባሁት፣ መጠየቅ አልፈልግም። ትጠይቂያለሽ። ቆይ ቀድሞ የጠየቀ ሰው አለ። ኬራን አለሽ? አቤት። እፎይ ሰላም ነው? ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ኦኬ። እፎይ ክርስቲያን እንዴት ነው? እየበረታ ነው? ሰላም ናችሁ? አለን። እፎይ ጀግና ነው በጣም። አይ ምን ጀግንነት አለ? እንደ አህያው ባይሆንም ጀግና ነው። ተው አሁን እኮ እዚህ ውስጥ ከ18 ዓመት በታችና በላይ ብለን ማስገባት አለብን። በፊት እንደዛ እንል ነበረ። አሁን እንኳን ስለለመዱት እስልምና የሚከታተሉ ስለለመዱ ትተናል። በፊት ላይ አሁን ያላችሁ ከ18 ዓመት በታች እንዳታዳምጡ እንል ነበር። አስቸጋሪ ነው። ቆይ መስጊድ ላይ ልጆች ይሄዳሉ። እንዴት ነው አሁን እንደዚህ አይነት? ይመቻቸው ብቻ። ከዚህም የከፋ አለ እኮ። ኤኒዌይስ ጥያቄ ባለቤት እንትን ብላ ነበር። ተኛች? አለች። ኦኬ ቅድም ክርስቶስ ላይ ምን ነበር ያልሽኝ? ስቅለት ላይ ምን ነበር ያልሽኝ? አምላኬ ወይ ይቅር በላቸው። ኦኬ አምላኬ ወይ ይቅር በላቸው ብሏል። ሌላስ ምንድነው ከዚህ ጋር የተያያዘ ያለሽ ጥያቄ? አይ በቃ እቺ ናት። ያው ብዙውን ነገር ተምሬዋለሁ። ያው ከዚህም በፊትም እንደነገርኩ ብዙ ነገር እየተማርኩኝ ነበር፣ ግን እዚች ላይ ጥያቄ ያለኝ ብዙ ጊዜ
ኦኬ ያልገባኝ ይሄው ነው። ክርስቶሎጂ ላይ በደንብ ተምረሻል። ክርስቶስ አምላክ መሆኑን ምናምን ሌላው ፓርት ላይ ተምረሻል። አዎ ብዙም ጊዜ ስለማዳመጥ ተምሬዋለሁ። ኦኬ መልካም። ያው ይሄንንም ሰምቼዋለሁኝ። በእርግጥ ግን ያው ግልጽ ለማድረግ ይሆናል እንዲሆንልኝ ፈልጌ ነው እንጂ ሰምቼዋለሁ ስትናገር የሆነ ጊዜ ለሆነ ሰው ስታስረዳ በጥቂቱ ሰምቼዋለሁ። ያው እንደ አዲስ እንድሰማው ፈልጌ ነው። ያው በመሀልም ገብቼ ሊሆን ይችላል ብዬ አስቤ ነው። አይ ችግር የለውም። በደንብ ክርስቶስ በስጋ መምጣቱ ያለውን ፓርት በደንብ ከተረዳሹ እነኚህ ቀላል ነው የሚሆኑልሽ። በስጋ መገለጡ ቅድሚያ በደንብ ከገባሽ አምላኬ ለምን ተውከኝ፣ ይቅር በላቸው፣ እነኚህ ብዙም የሚከብዱ አይሆኑም። እነኛ በደንብ ከገቡሽ ማለት ነው። ለዚህ ነው በደንብ መሰረታዊ እንትኖችን እየተማርሽ ስመጭ። መሰረቱን ካልተማርሹ አሁን መሀል ያሉት ሁሌም ጥያቄ ሊሆንብሽ ይችላል። ከመሰረቱ ግን ክርስቶስ ራሱ ለምን በስጋ ተገለጠ፣ ለምን መጣ የሚለውን በደንብ ማወቅ ያስፈልጋል ማለት ነው። እሱን ካመጣን መሰቀሉ ራሱ ለምን አስፈለገ፣ እነኝም በደንብ ካወቅናቸው ምንም ጥያቄ አይሆኑብንም። በስጋ መጥቶ ይሄንን ማለቱ አንድም ለአርያ ነው። ምክንያቱም እሱ ለእኛ ቤዛ ሊሆነን እንደመጣ ሁሉ እንደዛውም በተመሳሳይ ደግሞ ምሳሌ ሊተውልን አንደኛ ጴጥሮስ ላይ ምዕራፍ 2 ቁጥር 23 ይመስለኛል። ክርስቲያን ቼክ አድርገው ሲል በስጋ የተገለጠው እሱ ትሁት ሆኖ ለእኛ ምሳሌ ሊተውልን ነው። አንዴ ክርስቲያን አለ ስንት አልከኝ? እፎይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 እንደዚህ አካባቢ ይመስለኛል። 22 23 ኦኬ። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለእናንተ መከራን ተቀብሏልና። በመስቀል ላይ ስለኛ መከራን ተቀብሏል። ስለኛ ተሰቅሏል፣ ስለኛ ተገርፏል፣ ስለኛ ተተፍቶበታል፣ ስለኛ ተመቷል። እሱ ለምጻሙን ሽባ የነበረውን ሲፈውስ፣ ለምጻሙን ሲያነጻ እጁ የተፈወሰለት በጥፊ መታው። እጁ የተፈወሰለት ወጋው። ያበላቸው እሱ የፈወሳቸው፣ እሱን ግን ምን አሉት? ተጠማው ተራብ ሲላቸው ከለከሉት። ተጠማው ሲላቸው ሬት ሰጡታ። ስለዚህ ለምንድን ነው ክርስቶስ የመጣው? እኔ በልቤም ቅን የዋህ ትሁት ነኝ ብሏላል። ምሳሌ ሊተውልን መጥቷል። ምን ይላል? መከራን ተቀበለ። ለምንድን ነው መከራ የተቀበለው? ቤዛ ሊሆን ነው። ቤዛ ማለት ካሳ ነው። ስለኛ ተገብቶ ስለኛ ካሳ እየተቀበለ ካሳ እየካሰን ስለሆነ እኛ እሱን እንድንከተለው በደንብ ልብ በይ፣ እሱን እንድንመስለው አምላክ ሆይ የሚሰሩትን አያውቁምና ይቅር በላቸው ሲል ሎግ እሱን ተከትለን እኛ ምን እንድንል አምላክ ሆይ የሚሰሩትን አያውቁምና ይቅር በላቸው እንላለን ማለት ነው። ምሳሌ ትቶልን ስለሄደ ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌን ትቶላችሁ ስለናንተ መከራን ተቀብሏልና። ምን ማለት ነው? ምሳሌን ትቶ የሆነ ነገር አንድ አካል ምሳሌ ትቶልሽ ሄደ ከተባለ አንቺ እንደሱ እንድታደርጊ ነው አይደለ? ስለዚህ ክርስቶስ ቤዛነትን ሲከፍል በስጋው ወራት ነው። ጸሎትና ምልጃም በስጋው ወራት አቀርቧል። የእኛን በደል ሁሉ ተሸክሞ በስጋው ወራት እሱ በመለኮቱ ማይመታው፣ ማይታየው፣ ማይዳሰሰው፣ ማይደክመው፣ ማይራበው፣ ማይጠማው እሱ ስለኛ ግን በስጋው ወራት በደንብ አስተውይ፣ በስጋው ወራት እነኚህ ሁሉ ፈጽሞልናል፣ አድርጎታቸዋል ማለት ነው። መቼ? በስጋው ወራት። ይህንን ያደረገው ለምንድን ነው? አንድም ለቤዛነት፣
አንድም ለካሳ ማለት ነው፣ አንድም ደግሞ እኛ እንደዚህ እንድንል። ታዲያ ይህንን ተከትለው ሉክ ምሳሌውን ተከትላችሁ እንድታደርጉ ነው እንደዚህ ያደረገው አለን። እንደዚህ ያደረጉ አሉ ወይ? በሚገባ ሐዋርያት ሥራ ምዕራፍ 7ን ክፈተው አንዴ። ሰዎች ሐዋርያት ሥራ ምዕራፍ 7 ቁጥር 50 ምናምን አካባቢ ላይ ሼክ አድርገዋል። ሉክ እስጢፋኖስን ታሪክ ታወቅሽ? እስጢፋኖስ እንግዲህ ቅን ዲያቆን ነበረ። አይሁዶች ሊገሉት ወሰኑ። ሊገሉት ከከተማ ወደ ዳር ዘውት ወጡ። ከዛ ክርስቶስ ምን ብሏል? የኔም ፈለግ ተከተሉ ብሎ አስተማራቸው። በዛ በመስቀል ላይ ያሳያቸው። በተመሳሳይ እስጢፋኖስን ሊገሉት ሲሉ እስጢፋኖስ እንዴት እንደሚጸልይ እንዴት እንደሚል እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህን ብሎ አንቀላፋ ይላል። አንቀላፋ ማለት ሞተ ማለት ነው። እስጢፋኖስ ምን አለ? ጌታ ኢየሱስ ሆይ ነፍሴን ተቀበል። ነፍስ የሚቀበለው አምላክ ብቻ ነው። ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። እየወገሩት ለወጋሪዎቹ፣ ለገዳዮቹ፣ ለአራጆቹ ምን ይል ነበረ? ይቅር በላቸው፣ ኃጢአታቸውን አትቁጠርባቸው። ለገዳዮቹ ነው ያልኩሽ። ምን እያላቸው ነበር? ይቅር በላቸው። ይህንን አስቀድሞ ክርስቶስ ስላስተማረ ስላሳየ በመስቀል ላይ የእሱን አርያና ፈለግ ተከትለው እንዲያደርጉ ስለነገራቸው እስጢፋኖስ ሲያደርገው እዚሁ መጽሐፍ ቅዱስ ላይ ከክርስቶስ ሞትና ትንሣኤ በኋላ እናገኘዋለን ማለት ነው። ኃጢአታቸውን አትቁጠርባቸው ይቅር በላቸው ሲል፣ ስለዚህ ክርስቶስ በስጋው ወራት ጸሎትና ምልጃን አቅርቧል። እዛ ውስጥ ኃጢአታቸውን አትቁጠርባቸው በስጋው ወራት ስለኛ ምሳሌ ለመሆን አንድም ቤዛ ለመሆን ይህንን ተናግሮታል። ራሱ ይቅር አይልም ወይ? ይቅር ይላል። ራሱ ይቅር ባይ ነው፣ ከኃጢአትም የሚምር ነው። ማርቆስ ወንጌል ምዕራፍ 2 ቁጥር 5 አንዴ ክፈተው። ኃጢአታቸውን ሲምር ይቅር ሲላቸው ደጋግሞ እናገኛለን። ማቴዎስ ወንጌል ምዕራፍ 9 ላይ ኢየሱስም እምነቱን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ምን አለው? ኃጢአትህ ይቅር አለች። ከዛስ ከጻፎች አንዳንዶች በዚህ ተቀምጠው ነበርና በልባቸው ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል ብለው አሰቡ ይላል። ሀሳባቸውን እራሱ አወቀባቸው። ክርስቶስ ኃጢአታቸውን ይቅር ማለት ይችላል። ነገር ግን በስጋ እንደመምጣቱ ደግሞ ለእኛ አንድ ምሳሌ ሊያስተምረን ምን አለ? አባቶች ኃጢአታቸውን ይቅር በላቸው። አንዲት ፍቃድ ነው ያለቻቸው። በደንብ አስተውይ። አንዲት ፍቃድ ነው ያለችው። አንዲት ስልጣን ነው ያለው። አብ ይቅር አለ ማለት ወልድ ይቅር አለ ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ክፈተው። ዮሐንስ ወንጌል ስንት? 17 10 ኦኬ። የኔም የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው ይላል አይደለ? የአብ የሆነ ሁሉ የማን ነው? የወልድ ነው። የወልድ የሆነ ሁሉ የአብ ነው። ስለዚህ አንዲት ፍቃድ ነች ያለችው። አብ ይቅር አላቸው ማለት ወልድ ይቅር አላቸው ማለት ነው። አንዲት ፍቃድ፣ አንዲት ስልጣን ስላለቻቸው ሜይ ቢ እዚህ ድረስ ተስማምተናል። ግልጽ ያልሆነልሽ አለ? አይ ግልጽ ነው እየሰማሁ። ስለዚህ በስጋ ወራት ማንኛውንም ነገር ከኃጢአት በቀር ክርስቶስ አድርጓል። ምክንያቱም በስጋ የተገለጠ ያው አምላክ ስለሆነ ፊልጵስዩስ ምዕራፍ 2 ላይ እንደሚናገረው የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። ስለዚህ ለመስቀል ሞት እንኳን የታዘዘ ሆነ ተተባለ ማንኛውንም እነኝን አገልግሏል። እንድናገለግለው አይደለም ክርስቶስ በስጋ የመጣው እኔ አምላክ ነኝ ኑ ተገዙኝ አምልኩኝ እያለ የሆነ ወንበር ላይ ቁጭ ብሎ እንደዛ ሳይሆን ሊያገለግለን ነው በስጋ የመጣው። ሊያገለግለን ነው የመጣው። ሰው
ክርስቶስ በስጋ መገለጡ ስለኛ ቤዛ ሊሆን ሊያገለግለን እንጂ እንድናገለግለው አይደለም የመጣው። ሊያገለግለን ነው የመጣው። አገልጋይ ሆኖ ነው የመጣው። ለዚህ ነው የባሪያውን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። እሱ በመለኮቱ ሁሉን የሚያዝ በስጋ ተገልጦ ግን ለፈጠረው ታዘዘ። ትሁት ሆኖ እሱ ታዘዘ። ይቅር ባይ እሱ ይቅርታ በሚሰጡ ሰዎች መካከል ይቅር እንበልህ አንበልህ በሚሉ ፍርድ ላይ ቆመ ማለት ነው። እሱ ይቅር ባዩ ሆኖ ሳለ ምንም ኃጢአት ሳይገኝበት እንኳን ለምን ስለኛ የእኛን ዕዳ ስለተሸከመ ዮሐንስ ወንጌል ምዕራፍ 13 እንደሚናገረው እናንተ እኔን ጌታ መምህር ትላላችሁ። አዎ እኔ ጌታና መምህር ስሆን ግን እግራችሁን ካጠብኩ እናንተ እንዲህ ልታደርጉ ይገባል አለ። አብይ እንዳንቺ ሰው እንኳን ቢሆን ዝቅ ብሎ መጥቶ በስልጣን ስለሚበልጥሽ እግርሽን ቢያጥብ በሚሰማሽ ከዛ በኋላ ትዕቢትና ጉራሽ ይለቅሻል። እሱ ንጉሥ ሆኖ ሳለ እግሬን ካጠበ እኔ አንድ ከኔ በታች ያለን ወይንም ደግሞ ከኔ በታች ባይሆን እንኳን የኔን እኩያ ሰው ማጠብ እንዴት ይከብደኛል እንድንል ያደርገናል ማለት ነው። ክርስቶስ በስጋ መጥቶ የደቀ መዛሙርቱ እግር አጠበ። ኖ ጴጥሮስ አታጥበኝም ሲለው ኖ ካላጠብኩ ከኔ ጋር እድል ፈንታ የለህም ሲለው ኧረ እንደዛማ ከሆነ መላው ሰውነቴን እጠበኝ ያለ ጴጥሮስ ዝቅ ብሎ እግራቸውን እንኳን አጥቧል። ምን እኔ ጌታችሁና መምህራችሁ ስሆን እንዲህ ካደረግኩኝ አለ እናንተ ልታደርጉ ይገባል። ለምንድን ነው? በስጋ የመጣው እሱ ምሳሌ ሊተውልን ስለሆነ ትሕትናን፣ ፍቅርን፣ የዋህነትን፣ ቅን መሆንን ሊያስተምረን ነው የመጣው። በስጋ የተገለጠው እንደዛ ነው እንጂ የሆነ የብረት ዱላ ይዞ ናንተ ውጣ በዚህ ጋር ናንተ በዚህ ግባ እኔ አምላክ ነኝ ና ተገዛኝ ሊል አይደለም የመጣው እና ከዛ አንጻር ነው ሜቢ ግልጽ ካልሆነልሽ ለዛሬ ግልጽ ነው። ያው አንዳንድ ጥያቄ ሲኖሩኝ እጠይቅሃለሁ። አመሰግናለሁ። እሺ በርቺ። ማንበብ አለብሽ፣ መማር አለብሽ። በጣም ነው። አይሰማም? ይሰማል። በርቺ። እሺ እማራለሁ። እፎይ አንተ ማስተማር ግዴታ አለ። ንስሐ አባትን አንተን ብለህ ማስተማር ግዴታ አለብህ። እሺ ገለቶሚ አንበሳጎ እሺ ያዋል እሺ ቴንክ ዩ ኦኬ እሺ አቤት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እኔ ጥያቄ አለኝ። እኔ ግን መጠየቅ አልፈልግም። ጥያቄ አለኝ። አዎ ለማወቅ ነው የመጣሁት። እሺ ምን ላይ ነው? እንደ ክርስትና አስተምሮ አምላክ ጾታ አለው? ኦኬ እንደ ክርስትና አስተምሮ አምላክ ጾታ አለው ወይ? አምላክ ማለት ምን ማለት ነው? አምላክ ነው ኢየሱስ ክርስቶስ አለ፣ አብ አለ፣ መንፈስ ቅዱስ። መልካም። ኢየሱስ ክርስቶስ በስጋ የመጣ አምላክ ነው። በስጋ የመጣውን እያልሽን ከሆነ ክርስቶስ በስጋ ከተገለጠ በኋላ የባሪያን መልክ ይዞ የመጣው ምን ይላል? ትንቢተ ኢሳይያስ ምዕራፍ 9:6 እንደሚናገረው ነው ድንግል አይምን ወንድ ልጅ ተወልዶላቸዋል። እንደዛ ጥቅሱ ምንድን ነው የሚለው? ክርስቲያን ነው ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን ድንቅ መካር ኃያል እያለ ይቀጥላል። ሰላም አለቀ ይዘላል። ያ ስለዚህ ክርስቶስ የባሪያን መልክ ይዞ ነው የመጣው፣ ወንድ ልጅ ተብሎ ይጠራል። ምክንያቱም በስጋ የባሪያን መልክ ይዞ ስለመጣ ማለት ነው። ነገር ግን ቅድመ ተዋህዶ ስለሆነ አንቺ ሳቤሽን እያሰብሽ ያለሽው ጥያቄሽ አይደለም ለአምላክ ለመላእክቶችም ጾታን አንቀጥልም፣ መላእክቶችም ጾታ አላቸው ብለን አንልም። የሆነ ድምፅ አለ።
መላእክቶችም ድምፅ እንትን የላቸው፣ ጾታ አይነገርም። ጾታ ምንድነው ጥቅሙ? ለመራባት ስለሆነ ማለት ነው። መላእክቶች እንኳን ይወልዳሉ ይራባሉ ብለን ስለማናምን ይሄ አይነገርም ማለት ነው። አላቸው ተብሎ አይነገርም ለመላእክቶች እንኳን። ስለዚህ አምላክ በእንደዚህ አይነገርም ማለት ነው። እስልምናው ጋር አለው የለውም አይታወቅም። አለውም አልተባለም፣ የለውም አልተባለም። አለውም የለውም ካልተባለ ደግሞ ዝም ነው የምንለው የሚል አስተምሮ አለ። ለምሳሌ እጅ አለው፣ እግር አለው፣ ፊት አለው፣ ጭንቅላት አለው የለውም አይታወቅም። አላ ጭንቅላት ይኑረው አይኑረው አይታወቅም። ሆድ ይኑረው አይኑረው አይታወቅም። ባትና እግር እንዳለው ይታወቃል። ፊት 2 አይን እንዳለው ይታወቃል። 5 ጣቶች እንዳሉት 2 እጅ እንዳለው ይታወቃል። አንገት ይኑረው አይኑረው አይታወቅም። አለው ወይ ቢባል አለውም የለውም አንልም ነው። ስለዚህ ዞሮ ዞሮ ምንድነው የሚሆነው? ወይን አለው ወይን የለውም ይሆናል ማለት ነው። አካላቶች እንደዚህ ካሉት ደግሞ ነሰሰርሊ ብልት የመኖር ቻንስ አለው ማለት ነው። ከ3 አንድ ነው የሚሆነው። እሱም ምንድነው? ወይም ወንድ ነው ወይም ሴት ነው ወይንም ደግሞ ስልብ የሚል ያመጣል ማለት ነው። እኛ አምላክ ኢቭን በእንደዚህ በክፍለ አካላት አንገልጽም ማለት ነው። አምላክ አስቀድሞ በክፍል አካላት የተገጣጠመ እንደዛ ያለው ነው ብለን አናምንም። እሱ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እንደሚናገረው እግዚአብሔር መንፈስ ነው ይላል። መንፈስ እሱ በሁሉ የሞላ በሁሉ ያለው ከስፔስ እና ፕሌስ ውጭ ያለው እንደዚህ በክፍል አካላቶች እንደዚህ ይሄንኛው አካል አለው የለውም፣ ይሄንኛው ሳለው የለውም እያል ምንገልጸው አይደለም። እነኚህ እጅ፣ እግር፣ ፊት፣ አይን የሚባሉት ራሱ ለፍጡራን የተሰጡ ናቸው። እሱ ከዛ ነው። ማንንም አይመስልም። እሱ በምንም አይመሰልም። ስለዚህ እጅ አካሎች አሉት። ኦኬ ሆድ ሳለው የለውም፣ አንገት ሳለው የለውም። ብልት ብቻ ኢትስ ኖ ቢግ ዲል ብልት ለይተን ማለት ነው። እግርስ፣ ጭንቅላትስ፣ ኦኬ ጆሮስ እያልን እንቀጥል። ጨጓራ ሳለው የለውም፣ አንጀት ሳለው የለውም ልንል ነው ማለት ነው። እንደዚህ ካወረድ ነው አምላክ ወደ ፍጡራን ካመጣ ነው እንደዛ ይሆናል ማለት ነው። እነኚህ በእኛ አይነገሩም። ስለዚህ ቢመጡ እንኳን በመጽሐፍ ላይ ትርጓሜ ያላቸው ማለት ነው። ይተረጎማሉ። ለምሳሌ የአብ ክንዱ፣ የአብ እጁ፣ የአብ ኃይሉ ወልድ ነው ተብሎ ይባላል ማለት ነው። ስለዚህ ክንድ፣ እጅ የሚል ቢመጣ የአብ እጁ ራሱ ማን ነው? ወልድ ነው፣ ቃል ነው። በእጆቹ እግዚአብሔርን ሰማይን ሰራ ምድርን ሰራ ተብሎ ቢነገር ለምሳሌ በቃል ሰራ ለማለት ነው እንጂ እጅ ኖሮት በእጁ ሰራ ማለት አይደለም። የአብ እጁ ራሱ ቃል ስለሆነ ማለት ነው። በስጋ የተገለጠው ሲሆን ግን እሱ በስጋ የተገለጠው ማን ነው ከሆነ፣ አዎ በስጋ የተገለጠው ኢየሱስ የኔንና ያንቺን የባሪያን መልክ ይዟል፣ እኛን አክብሮናል፣ ወንድ ልጅ ተወልዶልናል። እሱ መለኮት የተዋሃደው ነው። ፍጹም አምላክ ነው፣ ፍጹም ሰው ነው። which means እንደኔና እንዳንቺ የሰውነት ባህሪያትን ይዟል። ሰው ተብሎም ይጠራል በስጋ ስለተገለጠ፣ ተማርያም በስጋ ስለተወለደ። እንደኔና እንዳንቺ እጅ እግር አለው። አዎ ነገር ግን እንደኔና እንዳንቺ ሰው ብቻ አይደለም፣ መለኮት የተዋሃደው ነው። በደንብ አስተውይ። መለኮት በስጋው ተዋህዶ የተገለጠ ነው። እሱ ቃል ስጋ ሲሆን በስጋ የተገለጠ አምላክ ነው። ለምሳሌ በእስልምናው ቁርአን ፍጡር አይደለም ተብሎ ይታመናል። ያላ ቃል ነው ተብሎ ይታመናል። ቁርአን ወረቀቱ ለምሳሌ ፍጡር ነው፣ ግን እላዩ ላይ የሰፈረው ደግሞ ያላ ቃል ነው ተብሎ ይታመናል። ያላ ቃል ወረቀቱ ስለያዘው ፍጡር አይደለም ይባላል። አየሽ፣ እንደ ማንኛውም መጽሐፍ እንደ ማንኛውም ደፍተር ፍጡር ነው አይባልም። አሁን ቁርአን ፍጡር አይደለም ተብሎ የሚታመነው ለምን? ያላህን ቃል ስለያዘ። እኛ ደግሞ ምን ብለን እናምናለን? ኢየሱስ የአብ የባህሪ ቃሉ ነው። ስለዚህ ያ ኢየሱስ የምታዩ በሰውነት ውስጥ የአብ የባህሪ ቃሉ ተዋህዶት ተገለጠ፣ በስጋ የተገለጠ ነው ብለን እናምናለን። ስለዚህ እሱ ፈጣሪ ነው እንላለን ማለት ነው። ስጋ ብቻ እንደኔና እንዳንቺ አይደለም፣ መለኮት የተዋሃደው ነው። በዛ ሁሉን ያስገኘ ሁሉን የፈጠረ ነው። እሱ ግን ሁሉን ከፈጠረ አለኝ ሁሉን ካስገኘ በኋላ
ከቅድስት ድንግል ማርያም እሷንም ፈጥሯት እሷንም አስገኝቷት ስጋና ደምን ከእሷ ተካፍሎ ተሷ ነስቶ በዛ በነሳው ስጋና ደም ተዋህዶ ተገለጠ። እንደ ሰው ታየ፣ እንደ ሰው ተመላለሰ ማለት ነው። ነቢ አግኝተሽናል ኢላሂ? አይዋ ጠይብ። ሌላኛው ጥያቄ ኢየሱስ ክርስቶስ በሶስተኛው ቀን ሲያርግ ከነ ስጋው ነው ወይስ ስጋውን ጥሎ ነው ያረገው? ኦኬ፣ ክርስቶስ ከመቃብር ሲነሳ ያረገው ከነ ስጋው ወይንስ ስጋውን ትቶ ነው የሚል ጥያቄ ነው። ይሄ ዮሐንስ ወንጌል ምዕራፍ 1 ላይ ምዕራፍ 20 ላይ ስትመለከቺ እንዲሁም ደግሞ ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 ነው ምናምን አካባቢ ላይ ያለ የክብር ስጋ በትንሣኤ ስጋ የሚባል አለ። ግሎሪፋይድ ቦዲ የሚባል አለ። የከበረ ስጋ which is የትንሣኤ ስጋ ይሄንና አንቺ ያዝነው ስጋውን ሳይሆን which means ከበረ ግሎሪፋይድ ሆነ። በዛ ነው የተነሳው። አልጣለም ስጋው ከተዋህዶ በኋላ ስለማንከፍል ማለት ነው። ተከፍሎ ስለሌለ ምክንያቱም ከተዋህዶ በኋላ ይሄ ስጋው እንደዚህ ነው እንደዛ ነው አንልም። ስለዚህ ያንን ስጋ አክብሮታል። አንደኛ ቆሮንቶስ ምዕራፍ 15 ላይ ስትመለከቺ ከቁጥር 20 አካባቢ ጀምረሽ ሞተን ስንነሳ ይሄ ስጋችን ይከብራል። አሁን ይሄ ስጋችን የሚራብ የሚጠክም የሚታመም አቅም የሌለው ምናምን ነው አይደል? ይሄ ስጋችን ሞተይ ስትነሺ ግን እንደዛ አይደለም፣ ይከብራል ማለት ነው። ስለዚህ ክርስቶስ የተነሳው እንዴት ነው ከተባለ በከበረ ስጋው ነው። በከበረ ስጋው መነሳት ብቻ አይደለም፣ ሲመጣም በዛው በከበረው ስጋ ነው የሚመጣው። መነሳቱን እንዴት እናውቃለን? በከበረ ስጋ ሲሆን ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ቁጥር 16 ላይ ማርያም ታየውና ረቡኒ ብላ ጌታ ሆይ አምላኬ ብላ ትጠጋዋለች። ተዛ ቆይ ብሎ እንትን ይላታል። እንደገና ቁጥር 28 ላይ ስትሄጂ ግን ቶማስ ያገኘዋል። ቶማስ አስቀድሞ እንትን ይል ነበር፣ ይጠራጠር ነበረ ከትንሣኤ ሲነሳ ማለት ነው። ከዛ ካላየሁኝ እንዴ እኔ ይህንንማ በቃ ተአምር ነው። ቶማስ ከተጠራጣሪዎች ወገን ነበረ። ማለትም ሰው ሞቶ እንዴት ይነሳል የሚል ጥርጣሬ ነበራቸው የእሱ ጎሳዎች፣ የተወለደበት ማህበረሰቦች ማለት ነው። አይቼ ማመን አለብኝ። ሰው ራሱ ክርስቶስ እንደዚህ ካስተማረ ኦኬ ሞቶ ተነስቷል ሲሉት ተነሳ ሲሉት እንዳጋጣሚ እሱ ሌላ ቦታ ሄዶ ነበር። አየን ክርስቶስ ተነስቷል ሲሉ ነው ማየት አለብኝ። እኔ ራሴ የተወጋ ጎኑን እጄን ከትቼ ማየት አለብኝ አለ። የተወጋ ጎኑን ማየት አለብኝ፣ እሱን ካሳየኝ ነው ማምነው። ተዛና ቶማስ ምታምን እንጂ ምትጠራጠር አትሁን ብሎ አሳየው። አመነ። ጌታ ሆይ ጌታ አምላኬ ብሎ ሰገደለት ማለት ነው። አምላኬ ጌታዬ ብሎ ሰገደለት። ስለዚህ ሲያርግስ ያዩታል ወይ? ያ የገሊላ ሰዎች በዛ ቆመው ወደ ሰማይ ሲወጣ አይተውታል። ሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ማለት ነው። ይሄ የገሊላ ሰዎች እናንተ ይሄ እንዲህ ሲሄድ ያያችሁት ተመልሶ ይመጣል ብለው ሐዋርያቶቹ ለነኛ ሰዎች ነግረዋቸዋል። ከዛ ራእይ ምዕራፍ 1 ላይ ደግሞ ስትመለከቺ ከቁጥር 16 እስከ 17 ከ17 እስከ 18 እነሆ ከደመና ጋር ይመጣል፣ የወጉት ሁሉ ያዩታል። ምን የወጉት ሁሉ ያዩታል። እኔ አልፋና ኦሜጋ ነኝ ይላል። ይመጣል፣ ፊተኛና ኋለኛው። ይሄ ፊተኛና ኋለኛው የሚባለው ለአምላክ ብቻ የሚሰጥ ነው ይላል። ስለዚህ የወጉት ሁሉ ያዩታል። ሲመጣ በዛ በተወጋው አካሉ ምስክር እንዲሆንባቸው አምላካችን በተገለጠበት በተዋህደው ስጋ ይመጣል ማለት ነው። በደመና ይመጣል። ራሱም በማቴዎስ ወንጌል ምዕራፍ 25 ላይ እነሆ በደመና እመጣለሁ ብሎ ስላለ ማለት ነው። ለእያንዳንዱ እንደ ስራው መጠን እንደሚከፈል ስለተናገረ ሲመጣ እንደዛው ነው። የወጉት ሁሉ ያዩታል ብለ ግን የከበረ ስጋ ተነስቷል። እንደዛ ነው። እሺ፣ ስለዚህ ኢየሱስ ክርስቶስ አሁን ላይ ከነ ስጋው ነው ያለው ማለት ነው። ያ አንለይም፣ ከተዋህዶ በኋላ አንለይም። ከነ ስጋው ነው ያ አንለይም። እንደዛ ከሆነ እኮ ኢየሱስ ክርስቶስ ወንድ ነው በዚች ምድር ላይ ሳለ፣ ስለዚህ ወንድ አምላክ ነው የምታመልኩት። እንደዛ ነው የምትለኝ?
ኦኬ በስጋ የተገለጠው ምን ብዬሻለሁኝ? አዎ እሱ ወንድ ነው። በስጋ የተገለጠው እንደዛ ነው። ያ ማለት ግን ስጋው ከብሯል ብለኛል። ስለዚህ ስጋውም እኮ ይመለካል ከሱ ጋር አይደል? ቆሽ አዳምጪ። ኦኬ ክርስቶስ ከተዋህዶ በኋላ ስጋው ለብቻ አምላክ መለኮት ለብቻ ብለን አንነጥልም። ከተዋህዶ በኋላ አንነጥልም። ሜቢ ጾታው ካሳስቦሽ ከሆነ አላህ ማንንም የማይመስል ጾታ ይኖረዋል። ወይም ሴት ነው ወይም ወንድ ነው። ምክንያቱም እግር አለው፣ እጅ አለው፣ ፊት አለው፣ ጆሮ አለው። ከሁለት አንዱ ነው የሚሆነው። ጾታው ካሳሰበሽ ወንድ እንደሆነ ማስረጃዎች አሉ። ፂም አልባ ፍሪዛም ጸጉር እንደሆነ የሚናገር አዲስ ስላለ ማለት ነው። እኔ እያልኩ ያለሁት ማለት ስጋው ቆይ እኛ በተዋህዶ ስለተገለጠ አምላክ በስጋ ስለተገለጠ፣ አዎ የባህሪያ መልክ ያዘ ስለተባለ የእኛን ስጋ ስለያዘ እኛ እናፍርም። አምላክ አስቀድሞ ጾታ የሚነገርለት ሆኖ አልነበረም። ነገር ግን የእኛን የባህሪያ መልክ ይዟል። የእኛን የባህሪያ መልክ ከያዘ ኦኬ ጾታው እንደዚህ ይሄንኛ ወንድ መባሉ ያሳፍራል። እንዴት ወንድ የሚለውን ይይዛል? እጅ የሚለው ችግር የለው ተብሎ አይነገርም። ምክንያቱም አክብሮናልና አምላክ አክብሮን በስጋ ተገልጧልና እኛን እናፍርበትም። ነገር ግን አምላክ አስቀድሞ ፍጥረት ሳይፈጥር በእንደዚህ ነበረ ወይ? ስጋስ ነበረው ወይ? ኖ አልነበረው። ነገር ግን በስጋ ተገለጠ። ቃል ስጋን ተዋህዶ ተገለጠ። በዚህም ምክንያት የባሪያው መልክ ያዘ። በዛ በስጋ ተገለጠ ተዋህዶ። ስለዚህ የተገለጠበት የተዋሃደው ስጋ ወንድ ተብሎ ይጠራል ወይ? ያ በደንብ ይጠራል። አላህ ግን ገና በስጋ ሳይገለጥ ራሱ አስቀድሞ በባህሪው ወንድ ነው። ሚስት አቶ ሚስት የሚፈልግ ሱራ 6:101 አንድ ክፈትላት። ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ የሚለው አላህ ሚስት የሚያስፈልገው አላህ ሚስት ያጣው አላህ። ያው እንግዲህ ሚስት የሚፈልግ አካል በባህሪው ምንድነው የሚሆነው? ወንድ ነው የሚሆነው። ዘመኑ ስለከፋ ሜቢ ግብረ ሰዶም ካልሆነ በስተቀር ማለት ነው። ግብረ ሰዶሚያን ሴት ሆነውም ባልና ሚስት የሚሆኑ ስላሉ ማለት ነው። እንደዛ ካልሆነ በስተቀር ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ ይጠይቃል። እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ሚስት የሌለችው ሲሆን ምን ልጅ እንዴት ይኖረዋል? ስለዚህ አላህ ሚስት ይፈልጋል። ሚስት የለችኝም፣ ስለዚህ ልጅ የለኝም ማለት which means አላህ ሚስት የሌለው ሚስት ይፈልጋል ይላል። አላህ ልጅ አለው ሲባል ነው ሚስት ይፈልጋል ማለት ሚስት ይፈልጋል ማለት ወይ ነው ሚስት ይፈልጋል የሚለው። መልካም እሺ። እኔ አሁን ለምሳሌ ሚስት አንቺ ቆይ ልጅ አለሽ ብለሽ ምንድን ነው የምትይኛው? ምላሽሽ ልጅ አለሽ ብለሽ ልጅ አለሽ? ኦኬ አግብተሽ ነው? ኦኬ ከማን ከወንድ ነው የወለድሽው? አይደለም። ከወንድ። ኦኬ አለባል ልጅ ሊኖርሽ ይችላል? አይችልም። እኔ እኮ ሰው ነኝ፣ እሱ ደግሞ አምላክ ነው። ስለዚህ ሚስት ሊኖረው አይገባም። ሚስትም ችግር የለውም። እሱ ላይ እንስማማለን። ስለዚህ እኮ አሁን አንድ ሴት አንቺ አሁን ከማግባት ነው እየጠየከኝ ያለኸው። እኔ ሰው ነኝ፣ እሱ ደግሞ አምላክ ነው። ከሰው ጋር ሊነጻጸር አይችልም። ገብቶኛል። ለምሳሌ አንቺ ከማግባትሽ በፊት ከወንድም ሳትገናኝ ምንም ሳትይ ገና ክብርሽን ጠብቀሽ ልጅ አለሽ ብትባይ ምንድን ነው የምትይው? እንዴ ወንድ ሳላውቅ እንዴት ነው ልጅ የሚኖረኝ ብለሽ አትይም? ወይንም ባል ሳይኖረኝ እንዴት ልጅ ይኖረኛል አትይም ነው? ወይንስ ሚስት ሳይኖረኝ ነው የምትይው? እኔ እኮ ሰው ነኝ እኮ ምን ሳይኖረኝ ምን ነው የምትይው? ይኸው አላህ እኮ ነው ራሱን ያነጻጸረው። ሚስት ሳይኖረኝ ልጅ የለኝም ያለው አላህ ነው፣ እኔ አይደለሁም ያነጻጸርኩት። አንብቢ ውስጥ ክፍሉን። ልጅ እንዲኖረው ሚስት ያስፈለገው እኮ አላህ ነው እንጂ ያለው አላህ ምን ብሏል? እስኪ አንብቢ።
ጾታ ባይኖረው ሚስትም ባልም የለኝም ብሎ ነበር የሚመልሰው። ኢላሂ ጾታ ባይኖረው ኖሮ ሚስትም የለኝም ባልም የለኝም ብሎ ይመልስ ነበር ሲጀመር። ስለዚህ እንትን ስለሆነ ነው ሚስት ሳይኖረኝ ብሎ አንድ ሰው ብሎ ይህን ክፍል ሱራ 19 ይረብሻል ድምፅሽ አላ። ስለዚህ ልጅ የሌለበትን ምክንያት ሲያስቀምጥ ምንድን ነው ያለው? ሚስት የለኝም ነው ያለው። ስለዚህ ጾታው ወንድ ነው ማለት ነው። እሺ እኔ ስለዚህ ነገር እኔ አላውቅም። ስለዚህ ያንተ መልስልኝ። ስጋው አይነጠልም ብለሃል። ስለዚህ ኢየሱስ ክርስቶስ ወንድ ነው፣ ወንድ አምላክ ነው ወይ የምታመልኩት? የሚመጣውም ከነስጋው ነው፣ ያረገውም ከነስጋው ከሆነ ወንድ ነው። ኦኬ ያሳሰበሽ ምንድነው? እስኪ ጥያቄሽን ያሳሰበሽ ምንድነው? ለምሳሌ ወንድ መባሉ ክርስቶስ ወንድ መባሉ ያስጨነቀሽ ምንድነው? ወንድ ልጅ አላመልክም ነው። ወንድ ልጅ እንዴት ይመለካል? ጎበዝ። ስለዚህ አላህን ለምን ነው የምታመልኪው? ካደ ሚስት የሚፈልገውን ሚስት ያጣውን። ስለዚህ ከእስልምና ውጭ ይፈልጋል የሚለው አምጣልኝ አንብቢው። ጭንቅላት አልባ የሆነውን አላህን ሚስት የሚፈልገው ለምን የምታመልኪው? አላህ ጭንቅላት የለውም። አንተ ከስድብ ውጭ የምን ስድብ ነው የምታወሪው? እህታችን አላህ ጭንቅላት አለው ካልሽኝ እኔ ንጽጽር አቆማለሁኝ። ያው ክፈችው። አላህ ጭንቅላት በስነ ስርዓት ነው እስካሁን የጠየቅኩት። በስነ ስርዓት ክብርህን ጠብቀህ ተወያይ ከኔ ጋር። ቶንሽን አትጨምሪው። አላህ ጭንቅላት እንዳለው እስኪ ማስረጃ እንጂ አላህ እጅ አለው፣ እግር አለው፣ ባት አለው፣ ጭንቅላት አለው የሚል እስቲ ማስረጃ እንጭልኝ። ጭንቅላት የሌለው ከማምለክ ወንድ ማምለክ እንደውም አይሻልም? ያልተነገረንን ደግሞ አለውም የለውም አንልም። ጎበዝ። ስለዚህ ብቻ እንቀበላለን። ያልተነገረሽን ብቻ ነገረን። ኦኬ፣ አልተነገረሽን ጭንቅላት ይኑረው አይኑረው የምታመልኪው አምላክ አታውቂም። ጭንቅላት አልባ እያመለክሽ እንዴት እንግባባለን ታዲያ? ያልተነገረሽን አታጸድቂም። አምላክ ነው የለውም የሚለው እኮ አላቅም አልሽኝ እኮ። አምላክሽ ጭንቅላት ይኑረው አይኑረው አታውቂም። ያሳሰበሽ አንቺ ክርስቶስ በስጋ ተገልጦ በወንድ ስጋ ስለተገለጠ እሱ አስጨነቀሽ። አምላክሽ ጭንቅላት ይኑረው አይኑረው ግን አታውቂም። ጭንቅላት አልባ ነው የምታመልኪው። ሊኖረው ይችላል ግን ስላልተገለጸልን ልናገር አልችልም። ኦኬ። ጾታስ ብልት አለው የለውም? ብልት አለው የለውም? ብልቱ የወንድ ነው የሴት ነው? አሁን ቀጥይ። እሺ ያልተነገረሽን ዝም ትያለሽ አይደለ? ብልቱስ አለው የለውም? ማይክሽን አንሹ። ቡል ለማድረግ ትሞክራላችሁ። አምላካችሁ ምን እንደሆነ እንኳን አታውቁም። የኛ አምላክ በስጋ ስለተገለጠ፣ አዎ የኛ የባሪያውን ስጋ ይዟል። ምናፈር አይደለም። እኛን ሊያከብረን በእኛ ስጋ ተገለጠ አምላካችን። እሱ ግን በባህሪው የሚወሰን ስጋን የያዘ አልነበረም። ለምን ወጣሽ? ስጋ የነበረው አልነበረም። እሱ ግን ስለኛ ምን በስጋ ተገለጠ። የሚያሳፍረን እኮ አይደለም። እሱ መለኮት ስጋን ተዋህዶ ተገለጠ፣ ታየ፣ ተዳሰሰ፣ ተነካ ብለን እንላለን እኮ። ተመታ፣ ተተፋበት ሁሉ እንላለን እኮ አይደለም? እኛን አካልን የኛን የባሪያውን መልክ መያዝ ተውና እሱ ስለኛ ትትናን ፍቅርን ሊያስተምረን አዳምና ሔዋን አምላክ ለመሆን አስበው በሰይጣን ተሳስተው አምላክ ለመሆን ያሰቡትን ስላልቻሉ እንደማይችሉ ካሳያቸው ከፈረደባቸው በኋላ ነገር ግን ፍቅርን ትትናን ዝቅ ብሎ ሲያስተምራቸው ይቅር ባይነቱን ሲያሳያቸው በስጋ ተገለጠ። እናንተ ወደ እኔ መምጣት አትችሉም፣ እኔ ግን ወደ እናንተ መጥቼ እኔ እናንተን መልክ መያዝ እችላለሁ፣ በስጋ መገለጥ እችላለሁ። ላጥ ብዬ አሁን ቤተ መንግስት መግባት አልችልም፣ ቀንዴን ይለኛል ዘበኛው ማለት ነው። አብይ ግን ብድግ ብሎ በማንኛውም ሰዓት እኔ ቤት መምጣት ይችላል። በማንኛውም ሰዓት አብይ እኔ ቤት መምጣት ይችላል። እንደውም ተፈለገ በሩን ሳያንኳኳ ሁሉ በእግሩ ብሎ ሊገባ ይችላል። እኔ ግን አይደለም ላጥ ብዬ ልገባ እንደ እባብ ተሽለርኬም ለመግባት ላልችል እችላለሁ፣ አልችልም። ስለዚህ አዳምና ሔዋን እግዚአብሔር መሆን ፈለጉ፣ አልቻሉም። እንደማይችሉ ካሳያቸው በኋላ የፈለጋችሁትን ግን እኔ ላሟላላችሁ፣ እኔ በስጋ ልገለጥና ዝቅ ብዬ ላክብራችሁ ብሎ ፍቅርን ትትናን አስተማረን አምላካችን። ስለዚህ በስጋ የተገለጠውን ያንን አምላክ አናፍርበትም። ጭንቅላት አልባ አምላክ እያመለካችሁ ጭንቅላት ሊኖራችሁ እንደማይችሉ እናውቃለን።
አምላካችሁ ጾታ ይኑር አታውቁም፣ የሴት ይሁን እንዳታውቁም ሚስት እፈልጋለሁ ይላል። አልተነገረን ዝም እንላለን ትላላችሁ። 2 እጅ ያለው 5 ጣት አለው። ያ ጣቶቹን የሚቆፍርበት ነው፣ ምን የሚያደርግበት ነው? 2 ቀኝ እጅ ያለውን ምን ኢሬጉላር ሼፕ ያለው ማለት ነው። እና እንደዛ ነው። ሜቢ አንዳንዴ ጤናማ የሆነ ጥያቄ የሆነ አታክ ለማድረግ አትጠይቁ፣ እናንተ ጋር ስለሚከፋ ማለት ነው። እኛ አምላካችን በስጋ መገለጡን ፍቅሩን፣ ትትናውን፣ ይቅርታውን እንዲዝቅ ብሎ የእኛን ባሪያ መልክ ይዞ ታይቶ ምናፍር ይመስላችኋል? የምናፍርበት ይመስላችኋል? ምን ያህል የምንደነቅበት እኮ ነው። አምላክ በባህሪው እሱ ማይወሰነው ተወስኖ የእኛን ስጋ ተዋህዶ ልክ እንደ ባሪያው የእኛን መልክ ይዞ ሰዎች እግዚአብሔርን እንምሰል ብለው ሲሉ የሰይጣን ምክር ሰምተው የእሱን ሕግ ጥሰው እሱን እናክለው እሱን እንብለጠው ሲሉ እንደማይችሉ ካሳያቸው በኋላ ግን ዝቅ ብሎ እሱ በእነሱ ስጋ ሲገለጥና ሲታያቸው ነው አይችሉም። እንደዚህ አይኮንም። ስጋን ተዋህዶ ሲገለጥና ሲያሳያቸው ጭራሽ ልንነቀው። which means በቀላሉ ኤግዛምፕል ልስጣችሁ። ጠቅላይ ሚኒስትር አብይ አህመድ እናንተ ጋር በፕሌን ሰፈራችሁን ቢዞር ምንም ላይደንቃችሁ ይችላል። እንደሚረብሸን ሰላም የሚነሳን ልትሉ ትችላላችሁ። ቱታ ለብሶ ሰፈራችሁ ውስጥ መንገድ ከሚጠርጉ ጋር ብታዩት ግን ምንድን ነው እሱ የሚሰማችሁ? ቱታ ለብሶ ከመንገድ ከሚጠርጉ ጋር አብሮ እየጠረገ ብታገኙት ከባድ ነገር ነው። አንድ የቢሮአችሁ ኃላፊ እናንተ ዝቅ ብላችሁ የምትሰሩትን ስራ እሱ ዝቅ ብሎ አብሯችሁ ቢሰራ ምንድን ነው የሚሰማችሁ? እናንተ ስታረፍዱ ከበር አድርጎ ስራውን ሲሰራ የሆነ ቤት ተቀጥራችሁ የምትሰሩበት ማናጀሩ ወይንም የቤቱ ባለቤት ሳህን